ተቃውሞዋን ገልጻለች። የኢትዮጵያ ወታደራዊ መኮንኖች በታየው ካርታ ዙሪያ ኤርትራ ምላሽ ሰጥታለች። ተቃውሞዋንም ገልጻለች። በታየው ካርታ ዙሪያ ኤርትራ ምላሽ ሰጥታለች። ተቃውሞዋንም ገልጻለች። ባለፈው ሳምንት ማብቂያ ኢትዮጵያ ከፍተኛ የጦር መኮንኖች ይዘውት በታየው ካርታ ምክንያት ኤርትራ ኢትዮጵያ ላይ ተቃውሞዋን አሰምታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የወጣውን ካርታ ተከትሎ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሰብና አካባቢዋን ወደ ኢትዮጵያ የሚያካትተው ካርታ ትኩረት ለመሳብ የሚደረግ ከመሆኑ በተጨማሪ ጠብ አጫሪነት ነው ብለውታል። እሁድ ዕለት በተካሄደው የኢትዮጵያ ሰራዊት አባላት ምርቃት ላይ ከፍተኛ መኮንኖች ይዘውት የታየውና በማህበራዊ ሚዲያ ላይ ተሰራጭቶ የነበረው ምስል እንዲነሳም ተደርጓል። ከጠቅላይ ሚኒስትሩ ጀምሮ ከፍተኛ የኢትዮጵያ ባለስልጣናት ከ30 ዓመታት በፊት ሀገሪቱ ያጣችውን የባህር በር መልሳ ማግኘት አለባት የሚል አቋም በስፋት እያራመዱ በሚገኙበት ጊዜ ነው ካርታው በወታደራዊ ምረቃ ስነ ስርዓቱ ላይ የታየው ተብሏል። የኤርትራዊ ማስታወቂያ ሚኒስቴር ለዚህ በሰጡት ምላሽ የኢትዮጵያ ከፍተኛ ወታደራዊ ባለስልጣናት በ2026 አዲስ ዓመት ጅማሬ ግዴለሽ ጠባጫሪነት በጦርነት አጀንዳ ተጠምደዋል ሲሉ ተቃውሟቸውንም አሰምተዋል። አቶ የማነ ይህንን የኢትዮጵያን ባለስልጣናት ፍላጎት ግዴለሽና አደገኛ በማለት ገዢው ብልጽግና ፓርቲ ሐሰተኛ መረጃን በማሰራጨት ከሰውታል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደብ ለማግኘት ብላ በኤርትራ ላይ ጦርነት እቅድ የሌላት መሆኑን የገለጹ ሲሆን ነገር ግን በቀይ ባህር በኩል የባህር በር ማግኘት ግን የህልውና ጉዳይ ነው ማለታቸውም ይታወቃል ሲል የዘገበው ቢቢሲ ነው።